ቅዱስ ርዕስ ከአንደኛ ነገሥት ምዕራፍ 18 ቁጥር 24 ካነበብን በኋላ ቃሉን እንዲባርክልን ጸሎት አድርገን እንጀምራለን። እናንተም የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። ሰምቶ በእሳት የሚመልስ አምላክ እርሱ አምላክ ይሁን። ሕዝቡ ሁሉ ይህ ነገር መልካም ነው ብለው መለሱ ይላል። እንጸልይ። የዘላለም አምላክ እግዚአብሔር ሆይ ዛሬ ኃይል በጠፋበት ድካም በበዛበት ጊዜ የኃይል መንገድ ያስፈልገናል። የመንፈስ ቅዱስ ብርታት ያሻናል። ስለዚህ እግዚአብሔር አምላክ ሆይ ይህንን ቃል ስንማር ትምህርት ስንማር የኃይል መንገድን እንድታሳየን መንፈስ ቅዱስ ወደዚያ ኃይል ቤተክርስቲያንን በመጨረሻ ጊዜ እንዲመራ እያንዳንዳችንን በዚህ ኃይል ታጥቀን የመጨረሻውን ዘመን ስራ መስራት እንችል በኢየሱስ ክርስቶስ ስም አግዘን። ለእኔ ለተናጋሪው የመናገር ጸጋ፣ ለሰሚዎች የሊዲያ የተከፈተ ልብ በኢየሱስ ክርስቶስ ስም ይሁንልን። መንፈስ ቅዱስ አብሮት ስጠን፣ አስተምረን በኢየሱስ ክርስቶስ። ለረጅም ጊዜ እየኖርንበት ያለው ሰዓት በተመለከተ በመንፈሴ ጫና ነበረብኝ። የጌታ መምጫ መቃረብና በሁሉ ስፍራ ያሉትን የእግዚአብሔርን ሕዝብ በተመለከተ እያደገ ያለው ክህደት የጨመረ መምጣት ያሳስበኝ ነበር። መቃረብና በታላቅ የሕይወታቸው ችግሮች ሰዓቶች ብዙ ሺዎች የሚቆጠሩ ሰዎች የእግዚአብሔር እውነት እየፈለጉ ሲያለቅሱ ስሰማ ከጥልቅ ልቤ ይረበሻለሁ። በሌላ በኩል ኢየሱስን ስም ከሚጠሩ መካከል ችላ ባዮችን አያለሁ። ደግሞም ብዙውን ጊዜ ለዕድለ ቢሶች እርዳታ ለማምጣት ከሚሞክሩ ጋር ጠንካራ ተቃውሞ ሲያደርጉ አያለሁ። በእነዚህ ምክንያቶች የተነሳ ነው ይህ ትምህርት የተዘጋጀው። የእኛ ዓላማ በሰዎች መካከል ክርክር ከሚያደርግ ህብረተሰብ ውጭ ምንም ከማይፈይደው የቤተ ክርስቲያን ስነ ስርዓቶች አልፈን ለመመልከት ዋናው ጥረታችን። እኔ አሁን ልገልጽ የተነሳሁት ነገሮች በእያንዳንዶቹ ውስጥ ቅሬታ እንደሚያስነሱ አልጠራጠርም። ሆኖም ሰዎች እርምጃ እንዲወስዱ ሰዓቱ በጣም ዘግይቷል፣ ፍላጎቱ ደግሞ በጣም ተልቋል። አንደኛ ነገሥት 18:24 እንዲህ ይላል፣ ሰምቶ በእሳት የሚመልስ አምላክ እርሱ አምላክ ይሁን ይላል። እርሱ ምን ይሆን? እርሱ አምላክ ይሁን። እነዚህ በዘመናት ውስጥ ከኖሩት ታላላቅ ነቢያቶች መካከል ያሉ ቃሎች ናቸው። እነዚህ ቃሎች የአባቶቻቸውን አምላክ እንዲተዉ ያደረጋቸውን የሐሰት ነቢያቶችና አስተማሪዎች ለስላሳ ቃሎች በሰሙ ሕዝብ ላይ እንደ መብረቅ ያወረደባቸው ቃሎች ናቸው። ኤልያስ ጆሮ ውስጥ በሚደውል የድምፅ ቃላት ተቋቋማቸው። ለራሱ የግል ደህንነት በሚያስገርም ሁኔታ ችላ በማለት ንጉሱንና የሐሰት ነቢያትን ተቋቋማቸው። ይህ እኛ አሁን እየኖርንበት ያለው ሰዓትም ልብን የሚነካ ነገር ነው። እነዚህ ቃሎች የተነገሩት እግዚአብሔር ትታ ወደኋላ ለተመለሰችው ታላቋ እስራኤል ነበር። እነዚህ ሰዎች በአንድ ወቅት እግዚአብሔርን በመልካምነቱ በታላቅ ነፃ የማውጣት ኃይሉ ለሰዎች ሲደርስ ያውቁታል። ኃይሉን ተለማምደው ነበር። ነገር ግን አሁን የእግዚአብሔር ምልክት በመካከላቸው የሌለ ህዝቦች ናቸው። አምልኳቸው በባዶ ቅርጽና እውነተኛ ዋጋ በሌላቸው ነገሮች ተሞልቷል። የነቢዩ ዝምታ ኃጢአት የሚሆንበት ሰዓት መጣ። ትዕግስትም ጠቃሚ መሆኑን የሚያቆሙበት ጊዜ መጣ። በሌላ ሰው እንዲህ ተባለ፣ ወታደር መሆን ሲገባው ሰማዕት መሆን የማንም ሰው ስራ አይደለም። የእግዚአብሔር እውነተኛ እይታ በማጣት ሰዎች ባዶ ወደሆነ ሃይማኖት ፍልስፍናዎች የሚመለሱበት ጊዜ ያጋጥማል በየዘመናቱ። ነገር ግን በእሳት የሚመልስ እርሱ እግዚአብሔር ይሁን የሚሉ ታላላቅ ነቢያቶች ግን በዘመን ሁሉ ያስፈልጋሉ። አምላካችሁ በእሳት ካልመለሰ ተጠንቀቁ። የሰው ሰራሽ አምላክ ቅዱስ ስፍራ ላይ እያመለከ ነው። የመጥምቁ ዮሐንስም የዝግጅት አገልግሎት ይህኑ ተመሳሳይ ነው። እርሱ በመንፈስና በእሳት የሚያጠምቀው ክርስቶስ እየመጣ መሆኑን በነገራቸው ጊዜ ሕዝቡን አንቀጠቀጣቸው።
ከበሽታና ከማንኛውም እስራት ነፃ ለማውጣት የሰውን ነፍስ በክርስቶስ የጋለ ስሜት ያቀጣጥል ነበር። ይሄ ሰው መንፈስ ቅዱስ ከፍ ያለ አገልግሎት ለእግዚአብሔር እንድንሰጥ ውስጣችንን ያቀጣጥለዋል። ደግሞም ሊታገስ ወይንም መታገስ የማይቻል የቅድስና ረሃብ በውስጣችን ይሞላል፣ ይጨምራል። ለኢየሱስ ቅናትና እንደ ካባ ለበሰ ተባለለት መጥምቁ ዮሐንስ። መንፈስ ቅዱስ ከክርስቶስ ወደ አማኙ የተላለፈ ያ ካባ ነው። ልክ ወደ ሰማይ እያረገ ያለው የኤልያስ ካባም ልቡ 2 እጥፍ መንፈስ እየተራበ ይጠባበቅ በነበረው ተከታዩ ኤልሳ ላይ የወረደው ማለት ነው። የኤልያስ ካባ ልቡ 2 እጥፍ መንፈስ እየተራበ ይጠባበቅ በነበረው ኤልሳ ላይ እንደወረደ ማለት ነው። ቤተክርስቲያን በመካከሏ ብዙ ታላላቅ ቆራጥ ሰዎች መንፈስ ቅዱስ እንዲቀጣጠል ያደርጋሉ። የዚህ አይነት ሰዎች የማይበገሩ ሰዎች ናቸው። ብዙዎች የሚሰብኩት የቀዝቃዛ በስሌት ላይ የተመሰረተ የተተነተነ ወንጌል በተመቻቸ ሁኔታ ራሱን በዚህ ሰዓት ላለው መንፈሳዊ እርካታ ሰጠ። ሁሉም ለሽ ብሏል። ኮንፍራንስ በኮንፍራንስ ላይ ይጠራል። የሪቫይቫልን መንገዶችና ዘዴዎች ለማጥናት ኮሚቴዎች በኮሚቴዎች ላይ ተቋቁመዋል። ከእግዚአብሔር ጋር የቀን ተቀን ልምምድ ያላቸው ሰዎች ብቻ ናቸው ሪቫይቫል ማምጣት የሚችሉት። ሪቫይቫልን ማምጣት የሚችሉት አሁን በሕይወት ስለሌለው ስለ ዳዊት ሙዲ አንድ ታሪክ ተነገረ። እርሱ በእንግሊዝ ሀገር በታላቁ የአልበርት የስብሰባ አዳራሽ ውስጥ ነበር። በዚያን ጊዜ የነበረች ቤተክርስቲያን በወንጌል ስርጭት ላይ ኮንፈረንስ እያደረገች ነበር። አቶ ሙዲ ኮሚቴውን አዳመጠ። ንግግር በማሳመር የቀረበውና ሁሉንም ስለ ሪቫይቫል የተናገሩትን እስኪሰለቸው ድረስ ሰማ። አዳራሹን ለቆ ወጣ። ስብሰባው ካበቃና ጉባኤ ከተበተነ በኋላ አቶ ሙዲን በእንግሊዝ ሀገር ባለ አደባባይ በብዙ ሺህ የሚቆጠሩ ሰዎችን ሰብስበው ሲሰብክ አዩትና ተገረሙ። አሁን ስብሰባዎች፣ ኮሚቴዎች፣ ስሌቶችና ቀመሮች ሳይሆን የሚያስፈልጉን በመንፈስ ቅዱስ እሳት የተሞሉ በእሳት የተሞሉ አገልጋዮች፣ የሪቫይቫል ሰዎች ያስፈልጉናል። ሰዎች እያንዳንዱን ቀላል አረፍተ ነገር ጥቅምና ጉዳት ለማወቅ እያንዳንዱ ቃልና ሐረግ ለመመርመር ከመነሳታቸው በፊት እግዚአብሔር ያላቸውን ነገር ማመን ይገባቸዋል። ኢየሱስ እውነት ብሎ የተናገረውን ብቻ ተቀበልና በዚያ ላይ ተንቀሳቀስ። ይህ ብዙ ችግሮችን ያቃልላል። ሁሉም በዓለም ውስጥ ያሉትን የተማሩ መለኮታዊ ዶክትሪኖች ከሚያቀርቡ የተወሳሰበ የሥነ መለኮት ትምህርት የበለጠ ነፃ ማውጣትን ያመጣል። ይሄ እውነት የመጽሐፍ ቅዱስ ዕውር ሰውዬ የነበረው ቀላል የሥነ መለኮት ትምህርት ብቻ ነው። ታስታውሳላችሁ። የነበረው ነገር ግን ይገርማል። እንዴት ያለ ኃይለኛ የሥነ መለኮት ትምህርት ነበር! አንድ ነገር አውቃለሁ ብሎ ጮኸ። ዕውር እንደነበርኩ ኢየሱስ እንደፈወሰ። በዚህ አንድ አረፍተ ነገር ውስጥ በእርሱ ዘመን የነበሩ የተማሩት ተቃዋሚዎቹ በሺህ ዓመታቶች በውይይታቸውና በክርክራቸው ያልደረሱትን ይበልጥ ነፃ የሚያወጡ ወንጌሎች ለዓለም አበረከተ። ኃጢአት፣ ዓለማዊነት፣ ያለማመንና ሲሆን ሁሉም ነገር ላይ ስልጣን አላቸው። ነገር ግን መለኮታዊ እሳት ሊቋቋሙ ግን አይችሉም። የመንፈስ ቅዱስ ኃይል ሁልጊዜ የሚታወቀው በጥብቅ የወንጌል ስርጭትና ከማንኛውም አይነት ስርዓት ነፃ በማውጣቱ ነው። ሰባኪው በእሳት በተቀጣጠለበት ጊዜ ቸልተኛ መሆን አይችልም። ሰዎች ሁል ጊዜ ከእርሱ ስብከት ጋር ላይስማሙ ይችሉ ይሆን፣ ነገር ግን ቢያንስ ስሜታቸውን ይሰጡ ይሆናል። እያንዳንዱ ሰባኪ በከተማ ውስጥ በጣም የተወደደውና ወይም ደግሞ በጣም የተጠላ ሊሆን ይችላል። ፈሪሳውያን ግብዞችና አጋንንቶችን እርሱን ተቃውሞ እንዲናገሩ ያላነሳሳ አንድ ሰባኪ ወንጌል በሙላት እየሰበከ አይደለም። ክርስትና የተወለደው በላብ በደምና በእንባ ሰማዕታት ይህን ከፍለዋል። ዳግም እነዚህ ሁኔታዎች የተለወጡበት ጊዜና ቦታ የለም። ሰይጣን አልተለወጠም። እኛም ደግሞ ከክፉ ስራው እንዲወጣ አላስተማርነውም። እነዛ ቤተክርስቲያን የተከሉ ሰዎች የኖሩት በአደገኛ ሁኔታ ውስጥ ነበር። እነዚህ ቤተክርስቲያን በትክክለኛ ሁኔታ እንድትቀጥል የሚተጉትም እንዲሁ መኖር አለባቸው። ከዓለም ጋር በስምምነት ለመኖር ፈልገው አስበውም አያውቁ። ነገር ግን የዓለም ስርዓቷና ዘዴዋን ተቃወሙ።
በዚህ ምክንያት መጠላት፣ ስደት ደረሰባቸው። መስራት ያለብን ስራ፣ መናገር ያለብን ተናገር። ክርስትና ወገኔ ይሄው እየሞተች ያለችውን ዓለም እልህ አስጨራሽ ፍላጎቶች ለማሟላት መኖር፣ በህመም ስሜት መሰቃየት፣ መለኮታዊ ህይወት፣ መለኮታዊ ስሜትና መለኮታዊ ኃይል ያስፈልጋሉ። እግዚአብሔር በመጀመሪያ ክፍለ ዘመን ባደረገው ነገር እጅግ እደነቃለሁ። ነገር ግን በመጀመሪያ ክፍለ ዘመን ውስጥ አልኖርም። እኔ የምኖረው በ21ኛው ክፍለ ዘመን ውስጥ ነው። አሁን እኛን እያጋጠሙን ያሉ ችግሮች እነርሱ በአንደኛ ክፍለ ዘመን ከኖሩት ጋር ሲወዳደር 1000 ጊዜ ይበልጥ የተወሳሰበ ነው። አሁን እኛን የሚጋፈጡን አጋንንቶች ያኔ እነርሱን ከተጋፈጡት ይበልጥ አደገኛዎች ናቸው። ዲያብሎስ አጭር ጊዜ ብቻ እንደቀረው ያውቃል። ደግሞም የእርሱ ጠቅላላ ጥረት ለመደምሰስ ነው። እግዚአብሔር ግን እውነተኛ መደረግ አለበት። ወገኖቼ አንድ ጥቁር ሰባኪ ሲሰብክ አጋጠመኝ። ስሙ ጳጳስ ዋሽንግተን ይባላል። ስለ እርሱ ከዚያ በፊት ሰምቼ አላውቅም። ይህ ሰውዬ እንዴት ያለ ኃይለኛ ሰባኪ ነበር! ተራማጅ ሰባኪዎች በሚል ርዕስ ነበር እየሰበከ የነበረው። ስብከቱን እየቀጠለ ሳለ ሊንደን ጆንሰን ስለሚባል የአሜሪካ ፕሬዝዳንት አነሳ። ታላቁ ሰባኪ እንዲህ ብሎ አናገረው። ፕሬዝዳንት ሆይ፣ አሜሪካ የምትፈልገው ትልልቅ ጠመንጃዎችና ቦምቦች አይደለም። አሜሪካ አሁን የሚያስፈልጋት ቆራጥ ሰባኪዎች ነው። ከዚያ ሁሉም ነገር መፍትሄ ያገኛል ብሎ ሰበከ። ያ እግዚአብሔር ሰው መጽሐፍ ቅዱስ ውስጥ ያለውን ታሪክ ከመጀመሪያው እስከ መጨረሻው ዋና ሀሳቦችን እያነሳ ነገረን። በመጀመሪያ ስለ ኖህና ያኔ በኃጢአት ከመበስበሷ የተነሳ እግዚአብሔር እሷን ከመደምሰስ ውጭ ምንም ሌላ ምርጫ እንዳልነበረው ነገረን። እርሱ ያኔ በጣም የፈለገው ሰባኪ ነበር። የተገኘው ሰባኪ ደግሞ በዚያ ዘመን ኖህ ተብሎ እንደሚጠራ ነበር። የጽድቅ ሰባኪ ከኖህ ወደ ሕዝቅኤል ሄደ። ነቢዩ ያገኘው የአጥንቶች ተራራ ያለበት ሸለቆ ውስጥ ነበር። እግዚአብሔር ሰባኪውን እንዲህ ብሎ ጠየቀው፣ እነዚያ አጥንቶች በሕይወት ይኖራሉን ብሎ ነው የጠየቀው። ጥበበኛው የሆነው ሰባኪ እንዲህ ብሎ መለሰ፣ ጌታ ሆይ አንተ ታውቃለህ። እግዚአብሔር ትንቢት እንዲናገርባቸው አዘዘው። ሰውየውም ለአጥንቶቹ በእምነት መስበክ ጀመረ። ለደረቁ አጥንቶቹም ሕያው ሆኑ። ይህ ሰው ከአጥንቶች ሸለቆ ወደ ነዌ ሄደ። በጳጳሱ ቋንቋ ከተማዋ በኃጢአት በስብሳ ነበር። የቱርክ ጆፌ አሞራ በዚያ ላይ ለመብረር አፍንጫውን መያዝ ነበረበት። ነገር ግን እግዚአብሔር የፈለገው ሰባኪን ብቻ ነበር። እንደነዚህ ያሉ ሰዎች የማይበገሩ ሰዎች ናቸው። እግዚአብሔር የመምሰል ቅርጽ ያላቸው ወገኖች በዚህ ጊዜ አያስፈልጉም። በቂ አይደሉም። ስነ ስርዓቶች ማለፊያ አይደሉም። ደግሞም ተሐድሶና ሞራላዊነት በተስፋ መቁረጥ እየጠፋ ያሉትን ሰዎች ጩኸት ዝም ማሰኘት ፈጽሞ አይችልም። በብሉይ ኪዳን ውስጥ ንዕማኖችን ለማንጻት መንፈስ ቅዱስ በነቢያት ውስጥ እንዲንቀሳቀስ አስፈለገ። ወገኖች የበርጠሌሜዎስን ዓይኖች ለመክፈትና ማርያም መቅደላዊትን ለመፈወስ ያው ተመሳሳይ ኃይል በኢየሱስ ውስጥ ተፈለገ። የእግዚአብሔር መልካምነትና ምሕረት ለችግረኛው ዓለም ለማምጣት ይህ ኃይል በሐዋርያት፣ በዲያቆናት፣ በሽማግሌዎች ሕይወት ውስጥ ተፈለገ። የዚህ ዓለም ችግሮች መቅረፍ ካለባቸው ተመሳሳይ ኃይል ወገኖቼ በዛሬውም አማኞች ውስጥ ያስፈልጋል። መንፈሳዊነት በወረደበት ጊዜያት ሁሉ እግዚአብሔር ሰዎችን አስነስቷል። በየዘመናቱ በመንፈስ ቅዱስ ተሞልተዋል። ጨለማውን እንዲቋቋሙ ልኳቸዋል። ቤተክርስቲያን ራሷን የወግና የልማት ስርዓት ተከታይና የበዓል አክባሪ ብቻ አድርጋ ስታቀርብ ደግሞም ስለመሸነፍና ስለ እስራት ብቻ ማውራት ስትጀምር የዚህ አይነት ሰዎች ብቅ ይላል። ህዝቡን ነፃ በማውጣት ሙሴ በሄደበት ጊዜ የተገኘውን ከተፈጥሮ በላይ የሆነውን እድገትና ስለ ሙሴ መገለጥ ምስክርነት ሰጠ። የእስራኤል ህዝብ የተስፋውን ምድር መውረስ እንዲችል ኢያሱ የተሻለ ነገር ወደሚያገኙበት አዲስ ሪቫይቫል ሲመራቸው ተመልከት። ከዚያ ሴሜ ጋር የሚባል ጠላትን ፊት ለፊት ሲጋጠምና 600 ሰዎችን በበሬ ሞጋ ሲገድል እናያለን። መሳፍንት ምዕራፍ 3 ቁጥር 31። ሶምሶን 1000 ፍልስጤማውያንን በአህያ መንጋጋ ረፈረፋቸው፣ ክምር አደረጋቸው።
የበግ እረኛው ዳዊት ግዙፉን ጎልያድ በወንጭፍ ሊገጥመው መጣ። ታሪክ እንዲህ ወደፊት ተቀጥሏል። እነዚህ የማይበገሩ ሰዎች ነበሩ፣ ምክንያቱም ከሽንፈት ጋር መታረቅን አልፈለጉም። ባህላዊ ስርዓቶችን በማስወገድ በጣም ያልተለመደ ዘዴ ተጠቅመው ኃይለኛ ድሎችን ለእግዚአብሔር አስመዝግበዋል። እነዚህ ጠንካራ ነፍሶች የበለጠ ፍርሃት ባለባቸው አነስተኛ ወንድሞች ማስፈራት መሰናከልን እምቢ አሉ። ግደለሽነትን አስወግደው በእምነት በመከበብ ሊያገኙ የቻሉትን ነገር በማንሳት ነፃ እንዳይወጡ የሚያግደውን ሁሉ መቱ በእግዚአብሔር ኃይልና መንፈስ። እነዚህ ሰዎች በወታደራዊ ስነስርዓት ሊደራጅ የማይችሉ ነበሩ። የበሬ መውጊያንና የአህያን መንጋጋ እንደ ጦር ዕቃ መሳሪያ ተቀብሎ የተጻፈ ምንም አይነት እምነት ከዚያ በፊት አልታይም። እንደቀደሙት አለቆቻቸው ከሃይማኖታዊ ፍልስፍና ቀስ በቀስ እየወጡ የተለመደውን ሃይማኖታዊ ድንበር እየተሻገሩ ነበር። የዚህ አይነት ሰዎች የማይበገሩ ናቸው። የዚህ አይነት ሰዎች ድርጊት በፈቃደኝነት ባህል ሃይማኖትን የመያዝ ነገር የመገለጥ ድርጊት ነው። በእርሱ ውስጥ ከሚኖረው መንፈስ ቅዱስ የተነሳ በልባቸው የሚቀጣጠል መለኮታዊ ቅናት በውስጣቸው አለ። ይህ ቅናት ነው ከውስጣቸው ገንፍሎ እያንዳንዱ ዘርንና ቀለምን ድንበርን አልፎ የሚሄደው። በራስ ላይ ስለሚደርስ አደጋና መብት ስለመገፈፍ ሙሉ በሙሉ ችላ ባይ በመሆን እነርሱ በሰማይ ካሉት መላእክት ጋር በመዋጋት የእስር ቤቶችን ግድግዳዎች፣ አሰቃቂ ደጆችን አደቅቁ። የማረሚያ ስፍራዎችን ወደ ፑልፒቶች ወይም ምስባኮች ለወጡ። አጋንንቶችን በማስወጣት ሽባዎች እንዲራመዱ አደረጉ። በዚህ ሁኔታ እነሱ እንደ ተራራ የተቆለለውን ሃይማኖታዊ ያለመቻቻል ወደቦች፣ ምቀኝነት፣ ጥላቻ፣ ጠንካራ ያለማመንን አንከባለሉት። እነዚህ የማይበገሩ ሰዎች ስለ ታላቁ ድነት ወሰን የሌላቸው ችሎታዎች አሳዩና በእያንዳንዱ ትውልድ አማኞች የሚመራመሩበትን እርምጃ በግልጽ አስቀመጡ። በማርቲን ሉተር አገልግሎት ስርዓት ክርስትና ያቀጣጠለው ሪቫይቫልን ተመልከቱ። በእርሱ ዘመን በነበረችው ቤተክርስቲያን ስርዓት በእርግጥ የዳኑት ጥቂቶች ነበሩ። ሰማይ ተገኝቷል። የኃጢአት ንስሐ የሚገኘው በክርስቶስ የመዋጀት ስራ ሳይሆን በግለሰቦች ስቃይ ነበር። ያኔ ብርሃን በራ። እግዚአብሔር ሃይማኖት ህጎች ከገነቡት ግንብ አልፎ የሚያዩ ሰዎች አገኙ። ሉተር በፍርድ በተከበችው ዓለም ላይ ጻድቅ በእምነት ይኖራል፣ ጻድቅ በእምነት ይኖራል ብሎ ሲጮህ ሰማይ ሃሌሉያ እያለ በደስታ ሰብሮ ወጣ። ሪቫይቫል ተጀመረ። እግዚአብሔር ራሱን ሰው አግኝቷላ። ደግሞ የተናደዱ የጨለማ ኃይሎች ሪቫይቫሉን ሊያስቆሙ ፈጽሞ አልቻሉ። እነሱ በጦር ሜዳ ውስጥ ነበሩ። ዲያብሎስ ተኩስ ከፍቶባቸዋል። ክርስቲያኖች የሚኖሩት የሚያገሱ አንበሶች በሚኖሩበት፣ የእሳት ድብ በሚያፋጭበትና ሰንሰለቶች በሚያቃጭሉበት ስፍራ ነው። የነርሱ የሥነ መለኮት ትምህርት ደብዘዝ ያለና ቀዝቃዛ አይደለም። ደግሞ ስለ ትክክለኛ ዘዴዎች አይጨነቁም። ፍላጎቱ ምንም ይሁን የትም ይሁን አስፈላጊ በሚሆንበት ጊዜ ድል ለመቀዳጀት መመታት ያለበትን ሁሉ ይመታል። በሚሊዮን የሚቆጠሩ ክርስቲያን ተብዬዎች ወደፊት ጨለማቸው በኮከብ ቆጠራ፣ በኮከብ አቅጣጫና እንቅስቃሴ፣ በእድል ተናጋሪዎችና በጥልቅ ስሜት ሀሳብ ሰንጥቀው ለማለት በሚጥሩበት ጊዜ የሪቫይቫል እሳት ዘገምተኛ መሆኑ ምን ሊያስደንቀን ይችላል? አያስደንቅም ወገኖች፣ በፍጹም አያስደንቅም። በሌላ በኩል የዲያብሎስን ሀሳብ እየረዱ ቤተክርስቲያንን መምራት ብዙ ዋጋ ያስከፍላል ብለው ይናገራል። ስሜትን የሚገድል ምሁራዊ አይነት ስብከት አለ። ይህ ሃይማኖት ወገኖች፣ ይህ ሃይማኖት በተመለከተ ደረጃውን የጠበቁ ኮስታራ ስሜቶች የሚለውን ሀሳብ ያበረታታል። በአብዛኞቹ ሁኔታዎች ጨዋ በሆነ አነጋገር ኢየሱስ በድፍረትና ፍርጥ ባለ ቋንቋ ለብ ያላችሁ ስለሆናችሁ ካፌ ልተፋችሁ ነው እያሉ ባለበት ጊዜ ተሳስቷል እያሉ ነው። ልብ ውስጥ የማሰብን ልምድ ታንቋሽሽ ትችላለህ። ስሜታዊነት አደጋ ልትናገር ትችላለህ። ነገር ግን ቤተክርስቲያን እየተሰቃየች ነው። ደግሞም በዓለምም እየሞተችና ወደ ሲኦል እየሄደች ነው። ምክንያቱም
እኛ እንደ አሸዋ ደረቅ የሆኑ እንደ ሬሳ የገረጡ የክርስትና ዝርያዎች አሉ። እርሱ በእሳት የሚመልስ አምላክ ይሁን። ሁሉንም የማዳን የሚችለው እግዚአብሔር እርሱ የመጽሐፍ ቅዱስ እግዚአብሔር ነው። ሁልጊዜ የሚፈውሰው እግዚአብሔር ደግሞ ሁልጊዜ የሚፈውስ እግዚአብሔር እርሱ የመጽሐፍ ቅዱስ እግዚአብሔር ነው። ሰዎችን በመገኘት ኃይል የሚሞላና ክፉ ቀን በደረሰባትና እየሞተች ላለች ዓለም እሳትና ነበልባል የሆኑ ወንጌላውያን የሚልክ እርሱ እግዚአብሔር ይሁን። ስነ መለኮትን እንደ ዳንህ አናውቅም፣ ስነ መለኮታውያን እንደ ዳንክ አናውቅም ይላሉ። ነገር ግን ጸሎት ምላሹ እግዚአብሔር ግን የእርሱ መንፈስ ከኛ መንፈስ ጋር ሆኖ የእርሱ መሆናችንን ይመሰክራል ይላል። እግዚአብሔር ልጆች መሆናችንን ያ መንፈስ ይራሱ ከመንፈሳችን ጋር ይመሰክራል። ሃይማኖት ማንም የመንፈስ ቅዱስ ጥምቀትን መቀበል አይችልም ይላል። ነገር ግን በእሳት የሚመልስ እርሱ እግዚአብሔር ይሁን። በየቦታው በመንፈስ ቅዱስ ያልተነካ ሃይማኖት ሰዎች ዛሬ ሊፈውሱ አይችሉም ይላል። ደግሞም ከማመን አደጋ ተጠንቀቁ ይላል። እነርሱ ግን የኤልያስ አምላክ አሁንም ይኖራል፣ ደግሞም እስካሁንም በእሳት እየመለሰ ነው። ጳውሎስ እስከ መጨረሻ ማዳን የሚችለው ኢየሱስን ተቀበል። እርሱ በመንፈስና በእሳት ማጥመቅ ያለበት ወንጌል ተቀብሎ አጥብቆ በመያዝ ሰበከው። ዘመኑ የታመሙትን የሚፈውስና አጋንንቶችን የሚያስወጣውን ወንጌል ሰበከና በተግባራዊ ልምምድ ላይ አዋለው። በዘላለማዊ ዳርቻ ላይ ቆሞ ለሁሉ የትውልድ ዘመን ላይ ላሉ ሰዎች እንዲህ ብሎ ጮኸ። ማንም ሰው ወይንም ከሰማይ የመጣ መልአክ ሌላ ወንጌል ቢሰብክላችሁ እየተረገመ ይሁን ሲል ይህን የእውነት ወንጌል እስከ መጨረሻ ዘመን ሕይወቱ ሰበከ። በእርሱም ዘመን ታላቅ እሳትና ሪቫይቫል መጣ። ሕይወቱን ለዚህ ሙሉ ለሙሉ ሰጥቷል። ወገኖች ወደ ኃይል የሚያደርሰው መንገድ ይሄ ነው። ለብ ብለን በመሄድ ወደ ኃይል የሚያደርስ ሪቫይቫል ይመጣል ብለን አንጠብቅ። መጣስ ያለበትን ጥሰን ማለት ነው። በሃይማኖት ስርዓት ብቻ ሽፋን ብቻ ቀመር ብቻ ተይዘን ሪቫይቫል መጠበቅ የለብን። ነገር ግን ከዛ አልፈን የመንፈስ ቅዱስን ድምፅና ምልክት እየተከተልን ወደ ኃይል ወደሚያደርስ መንገድ መምጣት ይገባል። እግዚአብሔር በጸጋውና በመንፈሱ ይርዳል። አሜን። የዘላለም አምላክ እግዚአብሔር ሆይ ወደ ኃይል የሚያደርሰው መንገድ ይሄ ነው። አባቶቻችን ለነፍሳቸው አልሰሱ። አቤቱ ለታያቸው እውነት ራሳቸውን ሰጡ። የኃይል መንገድን ሄዱ። አጋንንቱ